እንዴት ናችሁ? ብዙ ጊዜ ላገኛችሁ ፈልግ ነበረ። ዛሬ ተገናኘን። ምንድነው ነገሩ? አንድ ነገር ልነግራችሁ። በጣም ቀለል ያለች ወሳኝ የሆነች ነገር ምንድን ናት እሷ? ሁላችሁም የምታውቁት ነው፣ ግን ለመተግበር ድፍረቱ የላችሁም፣ ጊዜው የላችሁም፣ ሞራሉ የላችሁም። ሁሉ ሰው እውቅና ይፈልጋል። ሁሉ ሰው ተወዳጅ መሆን ይፈልጋል። ሁሉ ሰው ሰውን ማስደሰት ይፈልጋል። ሁሉ ሰው ሀብታም መሆን ይፈልጋል። ግን አይሆንም። ለምንድን ነው? አእምሯችሁ ይዟችኋል። በውስጣችሁ ፍርሃት አለ። ፍርሃት አለ በውስጥህ። ፍርሃትን አስወግደህ ጣለው። ሞራል የምትለውን ነገር አስወግደህ ጣል። እውቅናን የምትፈልግ ከሆነ መሰገጥ አለብህ። ሀብታም መሆን የምትፈልግ ከሆነ ደግሞ መጨከን አለብህ፣ መወሰን አለብህ። አንድ የተግባር ሰው መሆን አለብህ፣ ሁለት የውሳኔ ሰው መሆን አለብህ። እዛ ጋር ስትወስን በየትኛውም ጊዜ ከማንም ጥቅም በላይ የራስህን ማስጠበቅ አለብህ። ከዛ በኋላ ነው እንግዲህ ልፍ ብለህ የሌሎችን ሰዎች ህይወት መጎብኘት የምትችል። መጀመሪያ ራስህን ማኖር ስትችል ነው ልጅህን ልታኖረው የምትችል። ተረድተኸኛለህ? እውቅናን ትፈልጋለህ፣ ይገባኛል። ሁሉም ሰው ይፈልገዋል። ግን እውቅና የሚፈልገውን ነገር ግን ማድረግ ከብዶሃል። እውቅናን ትፈልጋለህ፣ መሰገጥ ግን አትፈልግም። ሁሌም በትክክለኛው መንገድ ሄደህ የምትፈልገውን ነገር አታገኝም። ልክ ከትክክለኛው መንገድ ቅይስ በልና ሌሎች ባልሆነበት መልኩ ሂድ አንተ። አንደኛ ከህይወትህ የሚቀነስ ምንም አይነት ነገር የለም። ሁለተኛ ያንን ነገር በማድረግህ የምታጣው ነገር የለም። ሶስተኛ ያንተን አቅምህን አውጥተህ እንድትጠቀምና ነገ ከጸጸት የምትድንበትን ነገር ታደርጋለህ። ከዛ ያንን ማድረግህ የሆነ ጊዜ ላይ ይደብርህ የነበረው ሞራል እየሆነ ይሄዳል። እንደ ታሪክ ታወራዋለህ። ሌሎች በአንተ ይማሩበታል። እና መሰገጥ አለብህ። የመጨረሻ ሰገጤ፣ እልፍም ሲል ቀባፊ መሆን አለብህ። ለቃላት አጠቃቀሚ ይቅርታ። ከዚህ የተሻለ ቃል መጠቀም እችላለሁ፣ ግን አንተ እንድትሰማኝ ስለምፈልግ ነው ይሄንን የማደርገው። ለምን እንደው ታውቃለህ? ብዙ የተሸወድኩባቸው ጊዜዎች ነበሩ። ወይኔ ባረጋቸው ብዬ የምላቸው ማለት ነው። መቼም የምትረዳኝ ይመስለኛል። በጊዜ እንደማርፈድ በጊዜ የማርፈድን ያክል ሽንፈት የለም። ተረድተኛል? የጊዜ ጉዳይ ነው። ልዩነት ይፈጥራል። በጣም ከፍተኛ ልዩነት የሚፈጥር ዛሬ መሆን ያለብህን ነገ ከሆነ ከ70 ዓመት በኋላ መሞት እያለብህ ከ60 ዓመት በኋላ ትሞታለህ ማለት ነው። ያ ማለት 10 ዓመት ወደፊት ትመጣለህ ጊዜን ሳትጠቀም ስትቀር። ጊዜ ትልቁ ነገር ነው። የሆነ ጥፋት አጥፍተህ ለዛ ጥፋት ፍርድ የሚሆነው ጊዜህን የሚነጥቁ፣ ሌላ ምንም አይወስዱብህም። ሞራል ላይ ትንሽ ላይ ረማመዱ ይችላሉ፣ ግን ጊዜህን የመሰለ ነገር አይወስዱብህም። አንድ ቦታ ታቅበህ እንድትኖር ያደርገዋል፣ የምትፈልገውን ነገር እንዳታረግ። እና ወደ ዋናው ርዕሰ ጉዳይ ስመለስ መሰገጥ አለብህ። አሁን ምን እያደረግክ ነው? መሆን ወደምትፈልግበት ለመድረስ ማድረግ ያለብህን ነገር ለማድረግ ከአሁን የተሻለ ጊዜ የለም። ጊዜ አትቅጠር። አሁን በትንሹ አድርገው። የሆነ ጊዜ ላይ ራስህን በየቀኑ እያደረግከው ካገኘኸው የሆነ ጊዜ ላይ ራስህን ይሄ የምትፈልገው ስኬታማ ነኝ ብለህ የምታስብበት ደረጃ ላይ ትደርሳለህ። ግን እዛም ስትደርስ ስኬታማ እንዳልሆን ታውቃለህ። ብቻ የሆነ ቼንጅ እንዳለ ግን ይገባሃል። ከዛ በኋላ ደግሞ ሌላ ስኬት ነው የምትለውን ነገር ትመኛለህ። እሱን ደግሞ ለማድረግ ትሄዳለህ። ዋናው ነጥብ ግን ያንን በማድረግ ሂደት ውስጥ የተሻለ ኑሮ እየኖርህ እንደሆነ ታውቃለህ። በአንተ ዙሪያ ያሉ ሰዎች በአንተ ሴኩር ይሆናሉ፣ በአንተ እርግጠኛ ይሆናሉ፣ በአንተ ይተማመናሉ፣ በአንተ ይኮራሉ። አየህ፣ ያንን አይደል የምትፈልገው? ስለዚህ አንተ ውስጥ ላይ ያለው ማንነት በሆነ መልኩ ቼንጅ እያደረገ ሲሄድ ለሰዎች ያለው መተማመን ከፍተኛ ይሆናል። በሰዎች ያለህ አቀራረብ፣ በሰዎች ያለህ አመኔታ፣ በቃ ምን ልበል፣ ሁሉ ነገር ወደ አንተ መምጣት ይጀምራል። ያንን ታያለህ ያኔ።
እና ማድረግ ያለብህ በእያንዳንዱ ቀን ጠዋት እንደተነሳ ከእንቅልፍህ ራስህን ብቻ ሆነ ተገኝ። ሌላ ሰው ለመምሰል አትሞክር። ሌላ ሰውን ለማስደሰት አትሞክር። ራስህን አስደስት። ራስህን ሁን። ሌላ ሰው አትምሰል። ከሆነ ከምትወደው ከምትፈልገው ሰው ያንን ነገር ውሰድ። የምትፈልገውን ነገር ውሰድ። ግን ያንን ሰው ለመሆን አጣር። በቃ አንተን የሚመስል ቨርዥን በየትኛውም ጊዜ የለም፣ አይኖርምም። እና እሱን አሳየን፣ እኛም ማየት እንፈልጋለን ነው እያልኩ ያለሁት። ስፈልግ ደግሞ ተው። አንተ ኖርህም አልኖርህም ምንም የምታመጣው ነገር የለም። ለራስህ ብቻ ስትል ነው ያን ነገር የምታደርገው። ምናልባት ከአንተ ሲያልፍ ለቤተሰብ፣ ከዛ ሳልፍ ያን አደረግክ ማለት በእርግጥ የአንድ የሀገር ገጽታ ቀይርህ ማለት ነው። ግን አንተ ኖርህ አልኖርህ ሁሉም ሰው ከመኖር የሚያግደው ነገር የለም። ምናልባት ልጅህን ካልሆነ ሌላው ነገር ይኖራል፣ ይቀጥላል። ለራስህ ስትል ተለወጥ። ደግሞ ወዳለው እሺ፣ ሰብስክራይብ እያደረጋችሁ ቤተሰብ ሰብስክራይብ እያደረጋችሁ ብዙ ሺህ ፎሎወር እፈልጋለሁ፣ ብዙ ሺህ ሰብስክራይብ እፈልጋለሁ። በቃ ከዚህ በኋላ የስግጥና ጥግ ነው የማሳየህ።